ሳድስ ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሳኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን። ጌታን ከናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሳድስ ቤተሰቦቼ እንደምን አላችሁልኝ? ዛሬ ሁለት እጅግ በጣም ገራሚ መረጃዎችን ይዤላችኋለሁ። የመጀመሪያው በኢራን ደም የለበሰ ወይም ደም የቀላቀለ ዝናብ መዝነቡ ተከትሏል። ይሄን በተመለከተ በጣም በርካታ አስተያየቶች እየተሰጡ ነው። ከዘመን ፍጻሜ አንፃር ግን እይታ የሚሰጠው ጉዳይ ስለሆነ እሱን ተጠቁማቸዋለሁ። በሁለተኛ ደረጃ በተለይ ብዙ ሃይላንድ ውሃ ወይም ደግሞ የታሸገ ውሃ ለምትወዱ ሳይንስ አስደንጋጭ መረጃ ይዟል። እንግዲህ ሳይንቲስቶች ሜክ አላርሚንግ ዲስከቨሪ ነው የሚሉት about health impact of drinking bottled water። ይሄን ተመልክቶ እንግዲህ አዲስ ነው እንደዚህ አይነት ጥናት እስከዛሬ ወጥቶ አያውቅም በታሸገ ውሃ ላይ። ስለዚህ ይሄን ጉዳይ በአንክሮት ተከታተላላችሁ እጅግ በጣም ስለሚጠቅማችሁ ነው። ከዛ በተረፈ በአንድ ፕሮግራም ላይ ጠቅላይ ሚኒስትር መለስ ዜናዊ ስለ አሰብ ወደ ሙሉ የተናገሩትን ቪዲዮ ጠቆሚያችሁ ነበር። እሱን ቪዲዮ ሙሉ ዛሬም አጣብቅላችኋለሁ እዚህ ቦታ ላይ ታዳምጡታላችሁ። ወደ መረጃዎቼ ልለፍ። እንግዲህ የመጀመሪያው ነገር በተለይ ኢራን ላይ የታየው ይሄ ዝናብን በተመለከተ CNN ይዞት የወጣው ነገር እዚህ ጋር ማየት ይችላልላችሁ። በሚገርም ደረጃ የዚህ ዝናብ ወይም ደግሞ የዚህ ውሃ ሬን የተመለከተውን ጉዳይ ተመልክቶ እንግዲህ እንደሚያሳየው ደም የቀላቀለ ዝናብ ነው። it flows down Iranian mountain ቢታወቅ የኢራን ተራራ ላይ በተለይ የቱሪስቶች መስህብ ስፍራ ነው። እዛ ላይ ነው የዘነበው። እንግዲህ ይሄ ቀይ ደም የለበሰ ዝናብ ያው እንደሚታወቀው የዘነበበትን ቦታ ራሱ አፈሩ አይረን ኦክሳይድ በብዛት ያለበት ቦታ እንደሆነ ይታወቃል። ምናልባት ይሄም ውሃውን ወደ ደምነት ቀይሮት ሊሆን ይችላል የሚል ትንተናው ተሰጥቷል። በመጨረሻዎቹ ዘመናት ላይ እነዚህ እንደ አይረን ኦክሳይድን በሉት ሌሎችም ማዕድናት ወይም ደግሞ ከባቢ አየር ሙቀት ከተፈጥሮ መዛባት ከምናምን ጋር የተያያዙ ናቸው። እነዚህ ደም የለበሱ ዝናቦች፣ ደም የለበሱ ጨረቃዎች፣ ደም የለበሱ ጉዳዮች ተከናውነው የሚመጡት ከዚህ ጋር ተያይዘው ነው። እነዚህን በተመለከተ ስለዚህ ባስተውሎት ነገሮችን ማየት እጅጉን በጣም ወሳኝ ነው። ምክንያቱም የነዚህ ጉዳይን በተመለከተ አሁን ይሄንን ዝናብ እዚህ ጋር ስታዩት ኦልሞስት ደም ለብሶ ወይም ደግሞ በደምነት ነው የዘነበው። አይረን ኦክሳይድ ምናልባት ይሄን አርጎት ሊሆን ይችላል ተብሎ ሊገመት ይችላል። ልክ ነው። ምክንያቱም የአይረን ተፈጥሮ ምን ማለት ነው የሚለው ነገር ሳይንቲስቶቹ ሳያጠኑት በዚህን ያክል መጠን አይረን ኦክሳይድ ዝናብ ሆኖ መዝነብ ማለት ኦልሞስት በተፈጥሮ አደጋ ውስጥ እንዳለን የሚያሳይ ነው ማለት ሳይንቲስቶቹ እየገለጹበት ይገኛሉ። ለዚህ ማሳያው እንግዲህ በመጨረሻዎቹ ዘመናት ላይ እነዚህ ጉዳዮች እየበረቱ እየመጡ ያሉበት ጊዜ ምክንያቱ ልክ ማርስ ላይ እንደሆነው ሁሉ ማርስ እንደምታውቁት በጣም የሚገርም እንደዚህ አይነት ተፈጥሮ ነው ያላት። ስለዚህ ማርስ ከመሞቷ አስቀድሞ ያላት ባህሪ አይነት በመሬታችን ላይ እየተከሰተ መሆኑን የሚያሳይ እንደሆነ ታያላችሁ። በተደጋጋሚ ለምሳሌ በቅርቡ በህንድም ሀገር ተመሳሳይ ዝናብ ዘንቦ እንደነበረ ይታወቃል። ይሄም አይነት ተመሳሳይ ነገር ነው። እዚህ የምታዩት when does the blood rain phenomena happen መቼ ነው ይሄ በኢራን ላይ happen ያደረገው የሚለውን ጭምር ያሳዩታል። በኢራን በዚህ በፈሰሰው ዝናብ ወይም በዘነበው ደም የቀላቀለ ዝናብ ምክንያት ያለው እሰጥ አገባ ወይም ደግሞ በዚህ ዙሪያ ላይ የሚሰጡት ትንታኔዎች አሁንም ሳይንሳዊ ይሁን እንጂ ሳይንቲስቶቹ ሲናገሩ ከሳይንስ
ከሳይንስ ዕውቀት በላይ እንደሆነ ይጠቁማሉ ምናልባት እያሉ እንጂ የሚገልጹት በትክክል ማብራራት እንደተሳናቸው ይናገራሉ እንግዲህ ይሄ ብለድ ሬን የሚባለው በተርኒንግ ራሱ ቦታው ራሱ ኮምፕሊትሊ የተቀየረ ወደ ደም ነው ይሄ በጣም ሄቪ ሬን የዘነበበት ቦታ እንደነበረና ፊሊንግ ኦፍ ሆረር እንደነበረው ወይ ሆረር የሚመስል ነገር እንደነበረና አሜዝመንት እንደገናም የመደነቅ አይነት ነገር የሚፈጥር ሲቹዌሽን ነው የሆነው በሚል ሚዲያዎቹ በደንብ አድርገው ተንትነው እዚህ ዙሪያ ላይ ጽፈውታል ተናግረዋል እንግዲህ ይሄ ብለድ ሬን በብዛት የሚታወቅበት ትንቢቶች ከተነገሩባቸው በጣም በርካታ የመጽሐፍ ቅዱስ ትንቢቶች ወይም ደግሞ ትንተናዎች ከተቀመጡባቸው ነገሮች መካከል ይገኛል በዚህን ያክል መጠን ደም የቀላቀለ ነገር እየተደጋገመ መምጣቱ በመጨረሻዎቹ ዘመናት ላይ ይሄ የእግዚአብሔርን ማስጠንቀቂያ ልክ ለፈርዖን ተሰጥቶት እንደነበረ የፈርዖን ውሃ ወደ ደም በተቀየረበት ሰዓት ላይ የነበረው አይነት ነገር በመጨረሻው ዘመናት ላይ በሰው ልጅ የልብ ትዕቢት መሰረት አድርገው እግዚአብሔር ማስጠንቀቂያና ማሳያዎች በዚህ ዙሪያ ላይ እየተናገረ ያለበት ነገር እንዳለ ሳይንቲስቶቹ ራሳቸው መደበቅ አልቻሉ በተለይ መንፈሳዊነት ያለባቸው ሳይንቲስቶች በዚህ ዙሪያ ላይ ቋሚ ሐሳባቸውን እየገለጹ ያሉት እንግዲህ እነዚህ የሚያሳዩት ነገሮችን በተቀላላ ስታስተውሉ ምድራችን ያለችበትን ደረጃ እንድንመረምር እንድናስተውል ያደርገናል ይሄ ደም የለበሱ ዝናቦች በተለምዶ ባድ ኦሜን ይዘው እንደሚመጡ የድሮ ሰዎች ራሳቸው በትክክል ያምናሉ በድሮ መቀጫ ሰዓት ላይ እነዚህ ነገሮች ደም የለበሱ ዝናቦች በተደጋጋሚ ይመጣሉ 2001 ዓመተ ምህረት ለምሳሌ በህንድ ኬሬላ በነበረው ደም የቀላቀለ ዝናብ እንደገና በ2012ም ጭምር በዚህ በህንድ የተደረገው የወረደው የነበረው ይሄ ደም የለበሰን ጨረቃ ማን ነው ደም የለበሰን ዝናብን ተመልክቶ ያለውን ነገር ስታዩ እነሱ በመንፈሳዊ ዓለም ላይ አርገው ለራሳቸው ለአጋንንታቸው ዓለም ይተነትናሉ ለምሳሌ የጥንት ሰዎች ጄውሽ የሚባለውን ጣውታይ መንፈስ ከዚህ ጋር አያይዘው ያነሱታል ጄውሽ twice caused a rain of blood ድሮ እንግዲህ በአማልክቶቻቸው ሰዓት ላይ እንደዚህ ደም የቀላቀለ ዝናብ ለቋል ብለው ያምኗቸዋል አማልክቶቹ በፍጹም ግን እንደዛ ሳይሆን የአማልክቶቻቸውን መንፈስ በመቀስቀስ የሚሰራበት ነገር በመጨረሻው ዘመን ላይ ያንን መቋቋም የሚችል የሰው ልጅ የጸሎት አቅም እየደከመ መምጣቱ ለእንደዚህ አይነት ምልክቶች ጎልቶ መምጣትን ምልክት አድርገው ያሳያሉ እንግዲህ በቅዱስ መጽሐፍ ላይ በተደጋጋሚ በዚህ ዙሪያ ላይ የጠነከሩ ሐሳቦች አሉ በብዛት የሚነግረን የእግዚአብሔር ቃል እነዚህ ነገሮች መሰረት አድርገን ልናሰላስለው እንደሚገባ ማየት ይኖርብናል ለምሳሌ በአንደኛ ዮሐንስ ምዕራፍ 5 ቁጥር 8 ላይ the spirit and water and the blood የሚል ያስቀምጠዋል መንፈስ ውሃና ደም በማለት ያስቀምጠዋል እነዚህ ነገሮች ምንድናቸው the spirit water and the blood እነዚህ ነገሮች በትክክል መታወቅ አለባቸው መንፈሳዊ አንድምታ ያላቸው ሰፊ ትንታኔ የሚሰጥባቸው ስለሆኑ በደም ጨረቃ በለበሰችው የደም የለበሰችዋን ጨረቃ ተመልክቶ በሰጠዋችሁ መረጃ ላይ በደም ባርጌ ያስቀምጫዋለሁ እዛ ጋር ገብታችሁ እንድታዩት መጠቆም ያስፈልጋል ተደጋጋሚ ግን ደም የለበሱ ዝናቦችና መሰል ጉዳዮች ምድራችን ላይ የተከናወኑ መምጣታቸው የሚያሳየንን ነገር ልናሰላስል እንደሚገባ ማስጠንቀቂያዎችን ልታውቁ እንደሚገባ መጠቆም ወዳለሁ ሁለተኛው መረጃ እንግዲህ ሳይንቲስቶች ለጤናችን በተለይ ቦትልድ ዋተር በታሸጉ ውሃ ለምትወዱ ማስጠንቀቂያ ሰጥተዋል is alarming discovery በሚል ነው የተቀመጠው ከአንድ ቀን በፊት የወጣ መረጃ ነው በተደጋጋሚ እየተሰጠ ይገኛል የዚህን ነገር አጭር ጉዳይ እንድታሰላስሉ እፈልጋለሁ እንግዲህ ይሄ ፕላስቲክ ዌስት ያለበት ነው በአካባቢ ላይ በጣም በብዙ የአካባቢን የሚያጠፋ የሚያበላሽ ነገር ብቻ ሳይሆን በመንጠጣው ውሃ ውስጥ ማይክሮፕላስቲኮች አግኝተዋል በአይን የማይታዩ በሚጠጡ ውሃዎች ውስጥ ማይክሮፕላስቲኮች በስፋት እየተገኙ ይገኛሉ በወንድ ልጅ የመራቢያ አካል በወንድ ልጅ የዘር ፍሬ ውስጥ ሁሉ ሳይቀር ማይክሮፕላስቲኮች እየተገኙ እንደገናም በሆድ ዕቃ ውስጥ ሁሉ ሳይቀር ማይክሮፕላስቲኮች በአይን የማይታዩ ፕላስቲኮች እንደዚሁ በኢንተስታይናል ዎል ላይ በአንጀታችን ግድግዳ ላይ በኪድኒ በኩላሊት እንደገና ደግሞ በሲስተማቲክ
ኢንፍላሜሽን በሚፈጠርባቸው ቦታዎች ላይ በተቀላላ ማይክሮፕላስቲክ ያያሉ ማለት ነው። የመረቀዘ ኩላሊት የመረቀዘ አንጀት ሲመለከቱ በዚህ ዙሪያ ላይ ጥናት ሲደረግ ማይክሮፕላስቲኮች ወይም በጣም ደቃቅ በአይን የማይታዩ ማይክሮስኮፕ የሚታዩ ፕላስቲኮችን ያገኛሉ። እነዚህ ፕላስቲኮች ምንጫቸውን ለረጅም ጊዜ ሲያጠኑ ከቆዩ በኋላ አብዛኛው ሰው ላይ በህክምና ቦታዎች ላይ እነዚህ ነገር ዲስከቨርድ ሲደረጉ የተገኙት አብዛኛዎቹ የታሸገ ውሃ አዘውትረው የሚጠቀሙ ሰዎች ላይ መሆኑ ታውቋል ማለት ነው። በዚህም የተነሳ በጣም ከባድ ለሆኑ የካንሰር ችግሮች ተያያዥ ጉዳዮች ይዘው እየመጡ ያሉበት መሆኑ እየተገለጸ ይገኛል። ያ ብቻ አይደለም። በዚህ ዜና ላይ እንደተካተተውም ከሆነ እነዚህ ምንጫዎችን ገብታችሁ በደንብ ብታነቧቸው ጥሩ ነው። ለምሳሌ ይሄ ሄልዝ ኢምፓክት ኦፍ ዘ ቦትል ዋተር በማለት ባስቀመጠው ጥናት ላይ በደንብ አድርጎ ሲያስቀምጠው እነዚህ የታሸጉ ውሃዎች በኩላሊት ላይ ከፍተኛ የላስቲክ ክምር በሰው ልጆች ላይ እየተገኘ መሆኑን የሚያሳዩበት ፕላስቲክ ፓርቲክልስ ኢን ቦትልድ ዋተር በተለይ ደግሞ ፕሮሰስድ በሆኑ እንደገና በታሽገው በወጡ ውሃዎች ግን ነገር ግን እነዛ ውሃዎች ደግሞ በተለይ ለሁለተኛ ጊዜ ማለትም ሪሳይክልድ ሆነው በወጡ ውሃዎች ሁሉ ሳይቀር ከባድ የሆኑ ናኖ ፓርቲክልስ ፕላስቲክስ ወይም ደግሞ ማይክሮፕላስቲኮች በስፋት ተገኝተዋል። የሰው ልጅም አብዛኛው እነዚህ እንግዲህ በአይን አይታዩም፣ ከ1 ናኖ ሜትር በታች ናቸው፣ በአይን አይታዩም። ስለዚህ እነዚህ ፕላስቲኮች ግን ተጠቅጥቀው በሳምባ በአንጀት በመራቢያ አካሎች ውስጥ በብዙ ነገር በሰው ልጅ የዘር ፍሬ ውስጥ ሁሉ ሳይቀር እነዚህ በፕላስቲክ የሰው ልጅ እየሆነ ይገኛል። ስለዚህ እነዚህ ምንጫቸው ሲጠና በጣም አብዛኛዎቹ ብዙ የውሃ የታሸገ ውሃን በሚጠጡ ሰዎች ላይ መገኘቱ እየተነገረ ይገኛል። ያም ደግሞ ለከባድ አደጋ የሰው ልጅን ይዞ እየመጣ መሆኑን የሚያሳየው ነገር ነው ያየን ያለነው። ውድ ቤተሰቦቼ ጥንቃቄ ይፈልጋል። ይሄን ዘመን ልትዋጁ ይሄን ዘመን ልታውቁ ያስፈልጋል። ሞር በዚህ ዙሪያ ላይ ገብታችሁ በደንብ እንድታነቡ መረጃውን ተጠቁማችሁ ወደዱ። እንግዲህ ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ወደ ቀጣዩ ፕሮግራም ልወስዳችሁ። የጠቅላይ ሚኒስትር መለስ ዜናዊ ስለ አሰብ ወደብ የተናገሩት ሙሉ ሐሳቡን ቀጥላችሁ ስሙ። መለስ ዜናዊ በዛ ላይ አሰብ ወደብን ለኤርትራ የሰጡበትን አሳማኝ ምክንያት ብለው ያቀረቡትን ሐሳብ እዛ ላይ ያቀርባሉ። ያሳምናል ወይ? እስቲ ስሙትና ትነግሩኛላችሁ። እውቀት ታላቁ እግዚአብሔርን ታከብራለች። ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሳኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን። ጌታን ከናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግን በማክበር እንጂ ዓለም አቀፍ ሕግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተማሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተማሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ
ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው ስለሆነም ወደቡም ያዝነው ማልያዝነው ለውጥ ያመጣም ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖርንም የተነጠልን የተወገዝን አገር እንሆናለን ፓራያ ስቴት እንሆናለን በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም አሁን ያለው የዓለም አቀፍ ኢንቫይሮንመንት ታውቁታላችሁ ዓለም አንድ መንደር የሆነችበት ሁኔታ ከዚህ ዓለም አንድ መንደር ከሆነችበት አካባቢ ተነጥለናል ማርጂናላይዝድ ሆነናል ተብሎ ነው በአፍሪካ ደረጃ ኡታው የሚለቀቀው ግሎባላይዝድ ከሆነው ኢኮኖሚ ተጠቃሚ መሆን አለብን መሳተፍ አለብን መግባት አለብን እየተባለ ነው የሚነገረው ከዚህ የባሰው ነው የሚያራርቀን ተጠቃሚ እንዳንሆን የሚያረጋን ወደብ ምኑ ነው የሚጠቅመን በጉልበት እስከሆነ ድረስ ስለዚህ ያን አካባቢ በጉልበት መያዝ ከመርህ አኳያ ያስኬዳል አያስኬድምን ለጊዜው ብንቶ ከጥቅም አንፃር ያስኬዳል አያስኬድምን ብቻ ብናይ የሚጠቅመን አይደለም ጨርቃ መረት ያን አካባቢ በጉልበት ይዘን እንደ በአካባቢው እንዳሉት የመንደር ጎረምሶች በጉልበት እንኖር ብንል እነሱ የደረሰባቸው ጣ ነው እኛ ላይ የሚደርሰው አንድ ባህር ተሻግረን አንድ ትልቅ ጎረምሳ አለ የዛሬ 10 አመት የአካባቢውን ሀገር ለመንጨት የፈለገ እስካሁን ድረስ በምን ሁኔታ ላይ እንዳለ ሁላችሁም ታውቃላችሁ ያው ማአት ዘይት ያለው ሀገር በረሃብ እየተጎሳቆለ ነው ስለዚህ ለአሰብ ብለን ድህነትን መንጋብዝበት መነጠልን መንጋብዝበት ምክንያት ሊኖር አይችልም በጉልበት እስከሆነ ድረስ ሌላው ጥያቄ የጉልበቱን ነገር እንተው የመንደር ጎረምሶች አይደለንም በህግ ምንገዛ ሀገር ነን በህግ የመገዛት ባህል ያለን ሀገር ነን ጎረምሶችን ስንቃወም የነበርን ሀገር ነን ስለዚህ በህጉ መሰረት ብቻ ነው ምን ሄደው በህግም ቢሆን የዓለም አቀፍ ህግ ይፈቅድልናል የባህር በር እንድናገኝ የዓለም አቀፍ ህግ ይፈቅድልናል በሚል ሂሳብ የሚወጣ ክርክርም ይኖራል በእኔ እምነት ይሄ ተገቢ ክርክር ነው የዓለም አቀፍ ህግ በርግጥም ላንድ ሎክድ የሆኑ ሀገሮች የባህር በር የማግኘት መብት እንዳላቸው የማግኘት መብት ሲባል በኃይል የመያዝ ወይም በባለቤትነት የመያዝ ሳይሆን በወደቦች የመጠቀም አክሰስ ቱ ዘ ሲ የማግኘት መብት እንዳላቸው በማያሻማ ሁኔታ ተደንግጓል ስለሆነም ይህን ጥያቄ አንስተን ልንደራደር ልንከራከር ልንጨቃጨቅ እንችላለን ከኤርትራ ጋር መብቱ አለን ይህን ጥያቄ ለማንሳት በጉልበት የሰው ሀገር መያዝ ነው እንጂ ማንችል በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው ያየነው ቢጠቅመን ኖሮ እንሄድበት ነበር አይጠቅመንም የሚል ግምት ነው ያዝነው ብሩ አሁን ኤርትራ ላይ ላሉት ጎረምሶች እጅግ በጣም አስፈላጊ ነው እኛ ያን ብር ተጠቅመን በጅቡቲ በመጠቀም የምንፈልገውን አገልግሎት ማግኘት እንችላለን ስለዚህ ከዘለቀታው አንፃር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንፃር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው ደረሰው ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያለው ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ
የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። በአሁን ሁኔታ በጉልበት የሰው ሀገር ለመያዝ ሞክረው ሳይሳካላቸው በቀረበት ሁኔታ ይሄም የራሱ ፖለቲካዊና ኢኮኖሚያዊ ተጽዕኖ በስርዓቱ ላይ ባሳደረበት ሁኔታ ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳ ነው። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። ስለዚህ በስርዓቱ ውስጥ ወታደራዊ ኢኮኖሚያዊና ፖለቲካዊ ቀውሶች ማቆጥቆጥ በጀመሩበት በአሁኑ ሰዓት ይህንን ብር ኢንጀክት አድርገን ያንን ቀውስ የምናደርግበት ምክንያት የለንም ብለን ነው የምናየው። በዚህ ምክንያት ነው ያቆየነው። ሌላው ከህግ አንፃር የሚነሳም ሊኖር ይችላል። የህግ ባለሙያ አይደለም። ኮሎኒያል ትሪቲስ የሚባሉት እንዲሁ በጨረፍታ አይቻቸዋለሁ። አጼ ምኒልክና የጣሊያን መንግስት የተፈራረሟቸው 3 ናቸው። የ1900 የ1902 እና የ1908 የመጀመሪያውና ዋናው የ1900 ነው። ሁለተኛው የ1902 በተከዜና በመረብ መካከል ያሉትን አካባቢዎች እንደገና አስተካክሎ የተረጎመው ነው። የ1908 በአፋር አካባቢ ያለውን የወሰነው ነው። እነዚህን ሰነዶች ያነበበ ተራ አንባቢ የህግ ባለሙያ ያልሆነ አንባቢ እኔም የህግ ባለሙያ አይደለሁም እንደኔው አይነት የህግ ባለሙያ ያልሆነ አንባቢ ሲያነብ ምንድነው የሚያገኘው? በተጠቀሰው አካባቢ ከባህር ዳሩ ወደ ውስጥ ፓራሌል የሆነ 60 ኪሎ ሜትር ስዕል ይሳላል ነው የሚለው ትሪቲው የ1908። እንግዲህ ይሄን እንደሚሆን አርጎ ተርጉሞ አሰብ የኛ ነው ማስባል የሚቻል ከሆነ ማየት ይቻላል። ከባህር ዳር ወደ ውስጥ 60 ኪሎ ሜትር መሄድ ካለ አሰብ የኛ ሊሆን አይችልም ከተባለም ያው በፍርድ ምናየው ነው። እነዚህን ውሎች ግን እናከብራቸዋለን። መንግስት ይተካል፣ አገር ግን አይቀየርም። ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ ያፈረመው ተቀብሎ መሄድ ይኖርበታል። እነዚህ ዓለም አቀፍ ውሎች ናቸው። የአፍሪካ አንድነት ድርጅት ሲመሰረት ቻርተሩን ፈርመናል። የአፍሪካ አንድነት ድርጅትን መስራች አባል ነን። እዛ ላይ የተጠቀሱት አንቀጾች እናከብራለን። እነዚህን አንቀጾች ተጠቅመን ብሔራዊ ጥቅማችንን ለማስጠበቅ በህግ ክርክር መስክም የቻልነውን ያህል እንሰራለን። የውጭ ባለሙያ የሚያስፈልገን ከሆነ የሚያስፈልገን ወጪ ከፍለን የውጭ የህግ ባለሙያ ቀጥረናል። ኢትዮጵያውያን ባለሙያዎች በየመስካቸው አስተዋጽኦ ማድረግ የሚችሉ ካሉም አስተዋጽኦ እንዲያደርጉ ጥረት እናደርጋለን። በአገር ቤት ያሉት አስተዋጽኦ እንዲያደርጉ እስካሁን ድረስ የተለያዩ ጥረቶች አድርገናል። የአዲስ አበባ ዩኒቨርሲቲ መምህራን በዚህ ስራ ላይ ተሳታፊ ሆነው የተለያዩ ሰነዶች አዘጋጅተው ሰጥተውናል። የተለያዩ ጥናቶች አካሂደው ሰጥተውናል። ሌሎቻችሁም በዚህ መስክ ጥናት አድርጋችሁ የህግ ምክር ለመስጠት የምትችሉ ካላችሁ እጃችሁን ብትዘረጉ ደስታውን አንችሉም።
ነገር ግን ዞሮ ዞሮ መቋጫው ህጉ ነው ውሉ ነው ውሉ ከሚለው በላይ ህጉ ከሚጠቁመው በላይ መሄድ የሚቻል አይሆንም ተከራክረን የመሸነፍ ጉዳይ ነው የሚሆነው ህጉን ውሉን አሁንኛ በመሰለን መልኩ ደግመን ልንጽፈው አንችልም ሌላው የተነሳው በዚሁ አካባቢ ያሉ ህዝቦች ኢትዮጵያውያን ናቸው ኢትዮጵያዊ መሆንን ይፈልጋሉ ስለዚህ መብታቸው መከበር አለበት ነው የተባለው አንደኛ ፍላጎታቸው ኢትዮጵያዊ መሆን ነው አይደለም የሚለው ልከራከርበት አልችልም በይፋ በውል ተጠይቀው ምን ያህል ፐርሰንቴጆቹ ኢትዮጵያውያን መሆን እንደሚፈልጉ ምን ያህሎቹ ኤርትራውያን መሆን እንደሚፈልጉ ምን ያህሎቹ ከሁለቱም ሳይሆኑ ሌላ መሆን እንደሚፈልጉ አላውቅም በዚሁ መልኩ የተገለጸ የታወቀ መረጃ የለኝም የኤርትራ ሪፈረንደም በሚካሄድበት ወቅት ሪፈረንደም የተካሄደው እንደ ፈረንጆች አቆጣጠር በ1952 ዓመተ ምህረት ከኢትዮጵያ ጋር በፌደሬሽን የተሳሰረችውን ጂኦግራፊ ሊሚት በዛው አካባቢ በዚህ ውስጥ በአፋሩም አካባቢ ሪፈረንደም ተካሂዷል በአፋሩ አካባቢ የተካሄደው ሪፈረንደም ከሌሎች የኤርትራ አካባቢዎች የተለየ ውጤት በመሰረቱ የተለየ ውጤት ነበረው ወይ የሚል ጥያቄ ማንሳት ይቻላል እኔ ያየኋቸው ሰነዶች ያንን ያመለክቱ ነገር ግን ለብቻ ተነጥለው የተጠየቁ ስላልሆኑ ኤርትራ ኢንዲፔንደንት ብትሆን ትደግፋላት ትደግፍም ስለሆነ ጥያቄው በዛ ላይ ያላቸው አቋም ብቻ የሚገልጽ ስለሆነ የመጨረሻ አቋም ነው ላይባል ይችላል ይሆናል የሆነ ግን ከኛ አንፃር የነበረብን ግዴታ በዛው አካባቢ ሪፈረንደም ማካሄድ ነው በዛው አካባቢ ሪፈረንደም አካሄደናል የዓለም አቀፍ ታዛቢዎች ያሉበት እነዚህ ዓለም አቀፍ ታዛቢዎች የሰጡን ውጤት እነዚህም ሰዎች ከሌላው ጋር አብረው በኤርትራ ውስጥ መኖር የሚፈልጉ መሆናቸውን የሚጠቁም ነው ከዛ ወደ አስተያየታቸውን ጠይቀው ማነው ለውጠው ሊሆን ይችላል መብታቸው ከዛ ወዲያ ግን ኤርትራ አንድ ሌላ ሉዓላዊ ሀገር ነው በሌላ ሉዓላዊ ሀገር ላይ ገብተን የዚህን ህዝብ መብት አስከብር የዛኛውን ህዝብ መብት አስከብር ማለት መብት አለን ብለን አናይ ይህ አሰራር ሄዶ ወደ ሲያድ ባሪ አሰራር ነው የሚወስደን ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሳኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን ጌታን ከናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን አርቲስት አንዱዓለም እንግዲህ በባለቤቱ ሞት ተጠርጥሯል በሚያሳዝን ደረጃ ላይ ወደ ፍርድ ቤት ቀርቦ ነበር ስለዚህ በፍርድ ቤት ከቀረበን በኋላ በቀጣዮቹ ቀናቶች የአስክሬን ምርመራ ውጤት እስኪገኝ 13 ቀናት በማረሚያ ቤት እንዲቆይ ተወስኖበታል ይሄ ነገር እንግዲህ በጣም በሚያሳዝን ደረጃ ለፍቅር የተከፈለ ዋጋ ይመስላል ነገር ግን እንደምታውቁት እርኩሳን መናፍስቶች በቀደመም ፕሮግራሜ ላይ እንደነገርኳችሁ እርኩሳን መናፍስት ፍቅር በሚመስል ስሜት ሰዎችን ያጠምዳሉ ድቤሰቦች ፍቅር ሊመስላችሁ ይችላል ያ የፍቅር ስሜት ኖ እውነተኛው ፍቅር የክርስቶስ ፍቅር ነው እና በልባችን ውስጥ በትዳራችን ውስጥ በኑሮአችን ውስጥ
እውነተኛው የእግዚአብሔር ፍቅር የሆነው ራሱ ክርስቶስ በህይወታችን ከሌለ ፍቅር የሚመስለውን ስሜት ይጠቀማሉ እርኩሳን መናፍስቶች ማለት ነውና በፍጹም ነው መነግራችሁ በትዳር አጋሮች በፍቅረኞች መካከል ዋጋ የሚያስከፍል ነገር እየታየ ብዙ ታሪክ አስመዝግበናል በአገራችንም በዓለምም ታሪክ ማለት ነው ያ ፍቅር የሚመስለው ዋጋ የሚያስከፍለው ነገር ዛሬ በመናልባት በዚህ ወጣት ላይ ታይቶ ሊሆን ይችላል ነገር ግን በተለያዩ በየኑሯችን በየአለን መስተጋብር ውስጥ የሚታይ ነው ከዛ ላይ ልንወስድ የሚገባን ነገር አለ መቼም አንድ ሰው በፍቅረኛው ሞት ተጠርጥሮ ሲባል ይሄ ልጅ እንግዲህ ልብ በሉ በጣም ብዙ ራእይ ያለው ልጅ ነው ልቡም ቅን የዋህ ልጅ እንደሆነ ይነገራል ግን በዚህ አይነት ደረጃ ላይ ደግሞ ባላወቀው የህይወት ምዕራፍ ውስጥ እንዲገባ የሚያደርገው እግዚአብሔር አይደለም እግዚአብሔር እዚህ አይነት ነገር ላይ የለበትም እግዚአብሔር በፍቅሮች መካከል ፍቅርን የሚጨምር አምላክ ነው በትዳራችሁ በኑሯችሁ በፍቅራችሁ ውስጥ የእግዚአብሔርን ክብር የክርስቶስ ኢየሱስን ህይወት በውስጣችሁ አስገቡ ከዛ የጠላት ዲያብሎስ በፍቅራችሁ አይቀናም ሰይጣን በፍቅራችሁ ቀንቶ በሞት ደረጃ ህይወታችሁን ዋጋ አያስከፍለውም ለምን የዲያብሎስ ጠላት የሆነው ክርስቶስ በደሙ ቀጥቅጦ ያባረረው የመታው ዲያብሎስ ነው ርኩስ መንፈስ የብዙ ሰዎችን ህይወት የብዙ ሰዎችን ኑሮ የብዙ ትዳርን አለመግባባት እስከ ሞት ድረስ ስቦ ሊያመጣ የሚችል ጨካኝ ስራ የሚከውነው ርኩሱ መንፈስ ነው ስለዚህ ውድ ቤተሰቦቼ በህይወታችሁ ላይ የክርስቶስን ህይወት ሳቡት አስገቡት በትዳራችሁ ላይ ጸልዩ ጧት ማታ መጸለይ ጥሩ ነው በጣም ብዙ ሁላችንም ላይ ችግር አለ በየቤቶቻችን ማለት ነው ግን በጸሎት አቅም በጸሎት ኃይል የዲያብሎስን ተንኮልና ደባ ማፍረስ ይቻላል የእግዚአብሔርን መንገድ መከተል መልካም ነው በህይወታችሁ ላይ ያንን ማድረግ ለብዙ ጸጸት ለማይዳርግ ነገር እግዚአብሔር ህይወቱን አካፍሎ ሰጥቶናል ክርስቶስን ህይወቱን የእግዚአብሔር ህይወት ክርስቶስ ነው እሱን ሰጥቶናል ስለዚህ ያንን ነገር ውድ ቤተሰቦቼ በህይወታችን ላይ እናምጣ ከዚህ ላይ ለሀገር ጥቅም የሚሆን ትልቅ መልእክት እንዳለ ያሳያል ማለት ነው እንግዲህ ወጣቱ በዚህ ደረጃ ላይ ተጠርጥሮ የሚለው ነገር ያው ታቃላችሁ ምን ቋንቋ እንዳለው በጣም ያሳዝናል ህልሙን ቪዥኑን ነው ይሄን ጉዳይ የሚነካበት እንግዲህ እግዚአብሔር በቆይታው ደግሞ ወደ ህይወቱ ወደ መንፈሳዊ ህይወቱ ወደ ክርስቶስ ህይወት ሊስበው ፈልጎ ሊሆን ስለሚችል ግን በጣም የሚያሳዝን ነገር መከሰቱን መርሳት እንደሌለብን ልናውቅ ይገባል ማለት ነው